አሁን የምንገኘው ከግራንድ ኤሊያና ፊት ለፊት ነው። እዚህ አካባቢ ደግሞ አዲሱ የአራዳ ግራንድ ሞል እየተገነባ ይገኛል። የት አካባቢ ላይ እየተገነባ እንደሆነ ትክክለኛ ኤግዛክት ሎኬሽኑን የምናሳያችሁ ይሆናል። አብራችሁን ቆዩ። እንደምትመለከቱት አሁን የምንገኘው ኮንስትራክሽን የሚካሄድበት ሳይት ላይ ነው። አራዳ ግራንድ ሞል የሚገነባበት ሳይት ማለት ነው። እንደምትመለከቱት እንግዲህ ቁፋሮ ጨርሰን ወደ ቤዝመንት ስራ ልንገባ ነው። በእርግጥ ክረምት ላይ ትንሽ የዝናቡ ሁኔታ አስቸግሮን ነበረ፣ ትንሽ ወልድ አድርጎን ነበረ። ነገር ግን አሁን የቤዝመንት ስራችንን በሁለት ወር ውስጥ ለማጠናቀቅ ነው። ከዛ ደግሞ ወደ ግራውንድ ከፍ ለማለት እየሰራን እንገኛለን። አካባቢው ገና ካሁኑ ሞቅ ደመቅ እያለ ነው የሚገኘው። የሚገርማችሁ ነገር ገና ካሁኑ የሱቅ ቁልፍ 3 ሚሊዮን ብርና 4 ሚሊዮን ብር ገብቷል። ፒያሳ አድዋ 00 በታች ማሙድ ሙዚቃ ቤት አካባቢ ማለት ነው። እኔ እዚች ጋር እንደምትመለከቱት የፒያሳን ፊውቸር ነው የሚያሳየው። እዚች ጋር ማለዳ ፎም እያስገነባ ነው የሚገኘው ሌላ ሞል ማለት ነው። እንደዚሁም ደግሞ ከኔ በቀኝ በኩል ደግሞ ሌላ ኮንስትራክሽን እንደዚሁ እየተካሄደ ነው የሚገኘው። ብዙ ኮሜርሻል ሴንተሮች እዚህ አካባቢ ላይ እየተገነቡ ይገኛሉ። እንደዚሁም ደግሞ የመንግስት ፕሮጀክቶችም እዚህ አካባቢ እንዳሉ ሰምተናል። ስለዚህ ፒያሳ በደንብ እያደገች በደንብ እየሞቀች ነው የምትገኘው። በተለይ ከመርካቶ በኋላ ትልቋ የቢዝነስ ሴንተር ትሆናለች ተብሎ ይገመታል። የኪራይ ዋጋውም የሚናቅ አይደለም። ከ100,000 ብር በላይ እየተከራየ ይገኛል ማለት ነው እዚህ አካባቢ ላይ። እንግዲህ እዚህ አካባቢ ላይ ነው አራዳ ግራንድ ሞል እየገነባ ነው የምንገኘው። ሱቆችን ከ20 ካሬ ጀምሮ እየሸጥን ነው የምንገኘው። በዛ ላይ ደግሞ አሁን ላይ ዲስካውንት አድርገን እየሸጥን እንገኛለን። በተለይ ደግሞ 2-3 ለሚገዙ ሰዎች በደንብ የተለያዩ ኦፈሪንጎችን አውጥተን እንገኛለን። በዚህ በሞቀችው ፒያሳ ፊውቸር ላይ ትልቅ የቢዝነስ ሴንተር ትሆናለች ተብሎ እየተገመተ የሚገኝ በመንግስትም ደረጃ በህዝቡም ደረጃ ትልቅ ፊውቸር አላት ተብሎ የምትገኘው ፒያሳ ላይ ሱቆችን የራሳችሁ ማድረግ የምትፈልጉ ሰዎች፣ እንደዚሁም ደግሞ ለልጆቻችሁ መግዛት የምትፈልጉ ሰዎች፣ ለሌሎችም ሰዎች ደግሞ እንዲሰሩበት ጊፍት መስጠት የምትፈልጉ ሰዎች እንግዲህ ኮንታክታችን ከታች እናስቀምጥላችኋለን። በዛ እየደወላችሁ ኮንታክት ልታደርጉን ትችላላችሁ። ከአራዳ ግራንድ ሞል ከፒያሳ ከማሙድ ሙዚቃ ቤት አጠገብ ነው። ይህንን እያስተላለፍንላችሁ